የዚህ አይነት ጥሪ ተደርጎላቸው የማይሰጡም ከሆነ አላህ እኮ በመስኮት ይቀበላል። እንዴት ማለት ምን ማለት? ያው ሌላ የሚቀበል በር አለው አላህ። እዚህ ጋር ጥሪ ተደርጎልህ የለም አልሰጥም ብለህ የለም እየሰማ በሌላ መስኮት ይቀበላል። እየተበሳጨት ከፍላታል ያስወጣል። ስላቀፍከው አይቀመጥም ይወጣል። እያየን ነው። በብዙ ቋንቋው መናገር ስለማልፈልግ ነው። በብዙ ነገር አላህ ይልክብሃል። ግን ይሄ ስጥ እዚህ ተቋምን ጠብቅ ማለት አንድ የህልውና ጉዳይ ነው። ሁለት ከየትኛውም እንቅፋት ሚስቱንም ልጁንም ገንዘቡንም ዲኑንም አገሩንም የሚጠብቅለት ይሄ ነው። ያው ነው ላይፍ ነው። ጧት ሞተር ማስነሳት ማታ ሞተር ማጥፋት ማን ሞተ ማን ምን ሆነ ብሎ ማይኮን ይሄ ላይፍ ይባላል። አሁን ይሄ ነው የሚያስቀና። እነ ዑመር ኢብኑ አብዱል አዚዝ እኮ መሬት ላይ ወርዷል አይደል እንዴ? እንካ ብር ሲባል አረዘርበል እኔ ምን ያደርግልኛል የሚል እኮ ትውልድ እኮ አልፈዋል። ያቺ መዲና ላይ ዳኞች ሁሉ መጡ። አረ የሚካሰስ ሰው የለም እኛ ደሞዛችን ዝም ብለን እየወሰድን ነው እንዴት እናደርግ? ተከሳሽም የለም ከሳሽ የለም የተባለው እኮ በዑመር ኢብኑ አብዱል አዚዝ ዘመን አንበሳና በልኮ ወካ አርጎ የሚያደርጉበት ዘመን የዑመር ኢብኑ አብዱል አዚዝ ነው። ላጤ የሚባል ሁሉ ያገባበት ምንድነው? ይሄ ሁሉ የዘካ ብር ነው። የዘካ ብር በዑመር ኢብኑ አብዱል አዚዝ እኮ መሬት ላይ ወርዷል። 2 ዓመት ከ6 ወር ከ4 ቀን ያቺን መዲና መርቶ እኮ አንድ ዳሃ የጠፋበት ወታደሮቹ ግራ እስኪገባቸው ድረስ ምን እናርገ የመጣው ገንዘብ በዛብን ሄደን ስንሰጠው አረን ያልቀበልም ምን ያደርግልኛል የሚል ትውልድ ነበር የዛን ጊዜ። በቃ አለኝ እኔ ምን ያደርግልኛል? በቃ እንግዲህ ዳሃ ሀገር አለች ግብጽ፣ ለግብጽ ሰጡ ግማሹን ደግሞ ተራራ ላይ ቆሙና ለአዋፎች እህል ገዝታችሁ በትኑበት አላህ ፊት በገንዘብ እኔ መጠየቅ አልፈልግም ብሎ ዑመር ኢብኑ አብዱል አዚዝ ይሄን ያዘዛቸው። ምን ነበር ያ? ከዚህ ከ2.5 መስጠት 2.5 መስጠት ዘካ ናት። ዘካችን ራሱ እኮ ደህነት ማስፋፊያ ነው። ደህነት ማጥፊያ ነበር አይደል? ደህነት ማስፋፊያ ነው። 500 ብር ይሰጣል። ኢንሻአላህ አላህ ከደህነት ያወጣ የዛሬ ዓመትም እንገናኛለን እያለ እኮ ነው የሚሰጠው። እርግማን ነው እኮ ያውን ስጦታ ራሱ ዘካው